ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ከባለፈው ርዕሰ ጉዳያችን ላይ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። በዛሬው ርዕሰ ጉዳያችን ደግሞ አብራችሁ እንድትቆዩ እየጋበዝናችሁ ዛሬ እጅግ ጥልቅና እያንዳንዱ ሰው ሊያውቅ የሚገባ ትልቅ ርዕሰ ጉዳይ ወደ እናንተ ይዘን ቀርበናል። እንግዲህ ዛሬ ከባልደረባዬ ፀሐዬ ጋር እንደምታዩት አብረንን ከየት እንጀምር ፀሐዬ? ኦኬ እኔ እንጃ ከየት ብንጀምር ይሻላል? ምናልባት ዛሬ ወላጆችን ልናስቸግር ነው ማለት ነው። ምናወራው ገና ስላልተወለደ ህፃን ነው። ገና ሆድ ውስጥ ስላለ ህፃን ስለሆነ ያ ህፃን ምን ያስፈልገዋል የሚለውን ነው ምናየው እና ለዚህ ህፃን መዘፈን እንዳለበት አብሮ መጸለይ እንዳለባቸው እናቶች አባትም እናትም ማለት ነው ማሳጅም እንደሚያስፈልጋቸው ለስለስ ያለ ማሳጅ ማለት ነው ላልተወለደው ልጅ እነዚህ ነገሮች ነው ዛሬ ወላጆችን ልናስቸግር ነው ማለት ነው። ስለዚህ ከዚህ ብንጀምር አይ ቲንክ ከዚህ እንጀምራለን ማለት ነው። መልካም በጣም ኢንተረስቲንግ የሆነ ርዕሰ ጉዳይ ነው። ቆንጆ ነው። ሰዎችም የሚወዱት ብዬ አስባለሁ። ግን እንደው ይቅርታ አድርግልኝና ተወልዶ በራሱ እንደኛ ሀገር ልጅ ተወልዶ በራሱ የሚሟላለት ነገር ያን ያክል ብቁ ነው አይባልም። አሁን እኛ ደግሞ ልጁ ከመወለዱ በፊት ሰዎች መውለድ ሲያስቡ ገና ከተጸነሰ በኋላ ኃላፊነት እንዳለባቸው ማወቅ አለባቸው ማለት ነው። ኤግዛክትሊ ባይዘይ በተቻለ አቅም እኮ ለልጅ እኮ እንክብካቤ ይሰጣል እኛ ሀገር። በእርግጥ ግን በተለይ ይሄ ሆድ ውስጥ ያለ ህፃን በእርግዝና ወቅት እናትየዋ እንዳትወድቅ ጉዳት እንዳይደርስባት እንጂ ሌላ ስነ ልቦናዊ እርዳታ ይሄ አብሮ መዝፈን አብሮ መጸለይ ተቀባይነት መስጠት እውቅና መስጠት የሚሉት ነገሮች ላይ በጥልቅ ብዙ የሚታወቅ ነገር አለ። ግን በቂ አይደለም ብለን ነው ግንዛቤ መስጠት የምንፈልግ ያለ ነው እኮ። አሁን በተለይ በእኛ ሀገር አረዳዳይ ተው ከሆነ ልጁ ካልተወለደ እኮ የሆነ ቤተሰብ አለ ብለን አናስብም እኮ። ሶስተኛ ለምሳሌ ባልና ልጁ ካልተወለደ ሁለት ነን ብለው ነው የሚያስቡት። ኤግዛክትሊ ሶስተኛ ሰው አሁን ስንጸልይም ለሁለታችን ነው የሚሆነው። ስንዘፍንም እያንዳንዱ ነገር ስናሳልፍም ይሰማናል ብለን አናስብም። ኤግዛክትሊ ያ ነው አሁን እኛ ዛሬ የምናስይዘው ጭብጥ ምንድን ነው? ሆድ ውስጥ ያለው ልጅ ይሰማል የሚለው ነው። ይሰማል ፕላስ ደግሞ ይጠይቃል አይደለም ባይዘይ መጠየቅ አቅም የለውም ግን መልስ ይሰጣል። በኢንስቲንክት የሚባል ነገር አለና ከሁኔታዎች እየተነሳ መልስ ይሰጣል ማለት ነው። ይሄን ነው ዛሬ ማሳየት የምንፈልገው ማለት ነው። ያው ግን ብዙ ወላጆች ምን እንደሚሉን ቀድሜ ልንገርህ ነው። የራስን ግምት ነው። እነዚህ ሰዎች ወይ አሟቸዋል ነው የሚሉን። ኖ አይ ቲንክ በጣም ኢምፕሬስድ እንደሚሆኑ እኔ በእርግጠኝነት ለምን መሰለህ አሁን ሁሉ ነገር ዛሬ ሊሆን የምንፈልገው ልጅ ትልቅ ልጅ የምንፈልገው ልጅ መጀመሪያው እዛ ሆድ ውስጥ ያለው ጥንቃቄ ነው አንድ ልጅ ትልቅ የሚያደርገው ትንሽ የሚያደርገው ማለት ነው። እና አይ ቲንክ በጣም እንደሚወዱት እርግጠኛ ነኝ። እና ደግሞ እኛ ዋና ነገር ሳይንሳዊ የሆነ ጭብጥ ያለው ነገር እናቀርባለን። በእርግጥ ነው የጤና ባለሙያዎች እኮ እንደውም የቅድመ ወሊድ ክትትል ላይ በቻሉት መንገድ ልጁ አብሮ እንዳለ በምክር መልኩ ለመስጠት ይሞክራሉ። አይተህ ከሆነ ብዙ ቦታ እንደሚሰማ ተረት መነገር እንዳለበት መዘፈን እንዳለበት እንዳልከው ቅድም ስተነሳ ነበር ማሳጅ መደረግ እንዳለበት። እንግዲህ እንዴት እንደሆነ ትነግረኛለህ። ያው ነገሮች እጅግ አስፈላጊ ነው ባይዘይ በተለይ ካምንላቸው ያዳምጣል። የማማየት ነው እንጂ የማይችለው እያንዳንዷን ነገር ያዳምጣል ማለት ነው። ኤግዛክትሊ መልካም እንግዲህ ፀሐዬ ወደ ዛሬው ርዕሰ ጉዳያችን ስንገባ በዋናነት እንግዲህ ያው ሰዎች የሚሉትም እንዳለ ሆኖ ዛሬ የምንወያየበት ርዕስ ብዙ ጊዜ ችላ የሚባል ነገር ግን ደግሞ የሰው ልጅ አጠቃላይ ህይወት የሚቀርጽ ነው። ርዕሳችን ከመወለዱ በፊት የጨቅላ ህፃን ድምፅ አልባ ጥያቄዎች የሚል ነው። የህፃኑ ጥያቄ ቀላል ሊመስል ይችላል። ነገር ግን ለምን መሰለህ ጥልቅ የሚሆነው
ጥልቅ የሚሆነው ጥያቄዎችን አፍ አውጥቶ ጥያቄ ባይጠይቅም ህፃኑ ለመሆኑ እዚህ ቦታ ላይ እኔ ተፈላጊ ሰው ነኝ ወይ ለሚለው መልስ ያገኛል። ማሳጅ ካልተደረገ ካልተዘፈነለት ጥሩ መዝሙር ምንድነው ክላሲካል ደስ የሚል ነገር ቤቱ ውስጥ ሰላም ጭቅጭቅ የሌለበት ሁኔታ ውስጥ ካልተገኘ ራሱ አልፈለግም ብሎ ነው የሚያስበው ማለት ነው። እንደኛ ሀገር በጣም ወደ ኋላ የቀረንበት ጉዳይ ይመስለኛል። አሁን ብዙ ጊዜ ወደ ውጮች ወደ ፊልሙም የተለያዩ ነገሮችን ስታይ እያንዳንዱ የሚደረገው አክቲቪቲ ለህፃኑ ታስቦ ነው ማለት ነው። ለምሳሌ ደስታቸው እስከምባ ድረስ ሲያከብሩ ታያለህ። በርግዝና ወቅት ሆዳቸው ማሳጅ የተደራረጉ ላይ አቅፈው ስሞት ምናምን ሲወርድ ትመለከታለህ። ባይዘይ እናት በመሰረቱ ስላረገዘች ብቻ ሳይሆን ትልቅ ሪስፔክት ለእናት መስጠት ያስፈልጋል አይደለም? ግን እሱ እንዳለ ሆኖ በእርግዝና ወቅት ህፃናቶች ጨቅላው ህፃን ድምጾች ይሰማሉ አይደለ? ድምጽ ይሰማሉ። የሆነ ድምጽ ሆድ ውስጥ ሆኖ ይሰማሉ። ጽንስ ውስጥ ያለው ይሰማሉ። እንዳይወዛገቡበት ቀስ በቀስም ደጋግመው የሚሰሙትን ድምጾች ጋር ይላመዳሉ ማለት ነው። ሰው የመለየት ባህሪ ይላመዳሉ፣ ይለዩታል ማለት ነው። እና ወላጆች ልጆቻቸውን ከመወልዳቸው በፊት ደስ የሚል ሁኔታ መነጋገር መቻል አለባቸው ማለት ነው። ስለዚህ አይደለ ለዛ ነው ለነሱ መዘመር ጥሩ ለስለስ ያለ ሙዚቃ ቀስ ያለ ለስለስ ያለ ማሳጅ መደረግ አለበት የምንለው ልጆቹ ሆድ ውስጥ ሆነው የኔ ሁኔታ ስለሚለዩ ነው ማለት ነው። በጣም የሚገርም ሀሳብ ነው ማለት ማንም ሰው ይሄንን የሚረዳ የለም። በተለይ እንደኛ ሀገር አይተው ከሆነ ሰው አሁን ይሄ ግጭት የሚባለውን ጭቅጭቅ የሚባለውን አለመግባባቶች የሚባሉትን ነገሮችም ይሰማል ማለት ነው። that is very painful ለነሱ ይሄ በጣም painful moment ነው። ወላጆች የሚያደርጉትን እያንዳንዱ ነገር ይሰማሉ ማለት ነው። ያ ማለት ለምሳሌ ባልና ሚስት ላይግባቡ ይችላሉ፣ ወይ ቤተሰብ ጋርም ሊሆን ይችላል፣ ወይ የሆነ ቦታም ሊሆን ይችላል። የሚያደርጉት እያንዳንዱ ነገር ልጅ ህፃኑ ላይ ወይም ደግሞ ጽንሱ ውስጥ ያለው ጽንሱ ላይ ተጽዕኖ ያሳድራል ማለት ነው። ኤግዛክትሊ አዎ ትክክል ነው ያልከው። ለምንድን ነው ባልና ሚስት በጥሩ ሁኔታ የማይግባቡ ከሆነ ሁሉ ጊዜ ጭቅጭቅ ከሆነ ከፍተኛ ድምጾች የሆነ ዲስትራክቲንግ የሆነ ሙዚቃ እንትን የሚሉ ከሆነ ልጁ ህፃኑ ይደነግጣል እሱ ነው ማለት ነው። ይደነግጣል፣ ይሸበራል፣ ሽብር ነው የሚመጣበት እና ይጨነቃል እና ደግሞ ይሰቃያል ማለት ነው። ሌላ ብቻ ከዚህ በተረፈ ደግሞ ወላጆች ምን መከራ ነው የመጣብን ማርገዝ አልነበረብኝም ምንድነው በቃ ችግር ውስጥ ነው ያለሁት ብለው የሚያማርሩ ከሆነ ስለዚህ አንተ አትፈለግም የሚል አልተቀበልንህም የሚል መልስ እየሰጠ ነው። ይሄንን ደግሞ ሰንስ ያደርጋል ህፃኑ ሆድ ውስጥ ያለው ህፃን ሰንስ ያደርጋቸዋል ማለት ነው። እኔ ያው እዚህ ጥያቄ የሚሆንብኝ ምኑ መሰለ ለምሳሌ አሁን እነዚህ ነገሮች ሰንስ ያደርጋል አይደል? በጣም ይሄ የሚገርም ነው ማለት ሰዎች እኔ እንጃ አብዛኛው ሰው በዚህ ላይ ግንዛቤ ያለው አይመስለኝም። ነገር ግን ከስንት ወር ጀምሮ እንደዚህ አይነት ነገር ሊሆን ይችላል? አሁን ለምሳሌ በዚህ ጉዳይ ላይ ኮሜንት ላይም ገብተው የጤና ባለሙያዎች ሀሳብ ይሰጡናል። መቅረብ ያለበት የጤና ባለሙያም ካለ ሄደን ለማቅረብ እንሞክራለን። አዎ ማለት አሁን ያው እያወራን ያለ ነው ስለ ጨቅላ ህፃን ነው። አዎ ስለ አጠቃላይ እንትን ውስጥ ስላለ ምንድነው ልጅ የሰው አናቶሚ መያዝ የሚጀምረው ገና ከመጀመሪያዎቹ ጥቂት ቀናት ጀምሮ ነው። አሁን ስለዚህ that is human being ሆነ ማለት ነው። ከመጀመሪያ ከተራክቦ ቀጥሎ ባሉ ጥቂት ቀናት ከውሃነት ወደ የሰው ቅርጽ መያዝ ይጀምራል ማለት ነው። ስለዚህ ስንት እድሜ ምናምን የምለው ነገር አይደለም። ባጭሩ ሆድ ውስጥ ያለው ህፃን ይሄ አይነት አፕሮች መከተል አለብን የሚለው ሐሳብ በጣም ማለት በጣም የሚገርም ነው ማለት በዚህ ልክ ነው ያልጠበቅኩትምና እያንዳንዱ አሁን ለምሳሌ አይተህ ከሆነ ብዙ ወላጆች
አርግዘው ሁሉ ክለብ የሚሄዱ አሉ፣ መጠጥም ይጠጡ አሉ። በተለይ ወደ በገጠሩ ማህበረሰብ አይተህ ከሆነ ጠላ አሁን ይወሰዳል፣ አረቄም ይወስዳሉ። ጥሉ ከፍተኛ ነው። ወደ ከተማው ስትመጣ ደግሞ ይሄ ጫጫታው ያለው ሁኔታ ክለብ ውስጥ የሚገቡ ብዙ ናቸው። በነገር ላይ ይሄ ነገር እኮ ህፃኑን ሊረብሽ ይችላል ማለት ነው። ይሄ እጅግ ከፍተኛ የሆነ ጉዳት ያስከትልበታል ልጅ ላይ። ብዙ ጊዜ አሁን ልጅ ካደገ በኋላ ለስነ ልቦና ችግር የሚጋለጡ ልጆች፣ ኮንፊደንስ የሚያጡ ልጆች፣ ወይ ደግሞ በጣም ረባሽ የሚሆኑ ልጆች፣ ወይ ደግሞ በጣም አግሬሲቭ የሚሆኑ ልጆች የዚህ ውጤት ናቸው ማለት ነው። ፒስፉል እንዳይሆኑ ፒስፉል አትሞስፌር አላደጉማ። ስለዚህ ይሄ ትልቅ ጥንቃቄ የሚያስፈልገው ወቅት ነው ማለት ነው። ኦኬ መልካም። አሁን አንተና እኔ እንዳነሳ ነው ላይ ከመረገዙ ጀምሮ ወላጆች ካልተስማሙበት አልፈለግም የሚል ሐሳብ አእምሮ ላይ የሚፈጥርበት ወይም ደግሞ ወላጆች በሚያደርጉት በእያንዳንዱ ሂደት ውስጥ ልጁ ከተወለደ በኋላ በሚኖረው ህይወት ውስጥ ተጽዕኖ ይፈጥራሉ። መልካም ባይዘይ ምክንያቱም አልፈለግም የሚል አሁን እኛ የምንሰጠው ትርጉም እኮ አይደለም የሚይዘው። ምንድነው የሚለው? ይደነግጣል፣ ወደ ራሱ ይገባል፣ ይጨነቃል፣ ይሸበራል። ይሄ ማለት ምን ማለት መሆኑ ላንተ ግልጽ ነው። ይሰቃያል ማለት ነው። ትራውማ ነው ይሄ በጣም ትራውማ ውስጥ ይገባል ማለት ነው። እና አትፈለግም የተባለ ሰው ትራውማ ውስጥ አይደለም የሚገባው። ሶታት ሴት ወደዚህ ወደ ጋዶ አልፈለግም የሚሉ እኮ አፍ አውጥቶ አልፈለግም ማለት ነው ብሎ እኮ መናገር አይችልም። ያለ ልጅ ግን ይጨነቃል፣ ይሰቃያል፣ ይሸበራል። ስለዚህ ትራውማ ውስጥ ይገባል ማለት ነው። ማህፀን ውስጥ ሆኖ እውቅና ይፈልጋል ማለት ነው። እውቅና ከዚህ በፊት ያወራናቸው ባለፉት ፖድካስቶች ያወራናቸው ስለ እውቅና ያወራናቸው ጉዳዮች ሁላ ለዚህ ቦታ ያለ ለጨቅላ ህፃንም እጅግ ወሳኝ መሆናቸው ነው እዚህ ላይ መናገር። አሁን እኔም ጠቂት በትራንዛክሽናል አናሊሲስ እና ቅድመ ወሊድ ህይወት ላይ አሁን እነዚህን ነገሮች አልፈለግም የሚሉ ሀሳቦች አሉ። እውቅና አልሰጠነውም። እነዚህ ነገሮች እንዴት ሊገናኙ ይችላሉ? ምንድነው ይህ ጥናት ደጋግመን ያነሳናቸው የትራንዛክሽናል አናሊሲስ ባለሙያዎች አሉ። ኤሪክ በርን እና ክላውድ ሽታይነር። እነዚህ ሰዎች ጥልቅ የሆነ ምርመራ አድርገዋል። እያንዳንዱ የዚህ ፖድካስት ተከታታይ ደግሞ ምን ይላሉ እነዚህ ሁለት ሰዎች ኤሪክ በርን እና ክላውድ ሽታይነር ብለው ጉግል ቢያደርጉ ያገኛሉ። እና ቅድመ ወሊድ ህይወት በሰው ልጅ ህይወት ላይ ያለውን ተጽዕኖ በጥልቀት መርምረዋል። አሁን እኛ እያወራሁት ያለሁት ነገር ያው ከነሱ የነሱ ትምህርት ውጤት የሆነ ነገር ነው የምናገረው። እነሱ እንደሚሉት ህፃናት በማህፀን ውስጥ እያሉ ከወላጆቻቸው ድምፅ፣ ንክኪ፣ ማሳጅ ያልነው እና የሚሰጥ ስሜት ይጋራሉ። የእናት ስሜት ይጋራሉ በቀጥታ። እና ደግሞ የሚሰሙትን ድምፅ ምን ብያለሁ የሆነ እየለመዱት ይሄዳሉ። ደስ የሚል ድምፅ ከሆነ ወይ ደግሞ አስደንጋጭ አስጨናቂ ከሆነ ይህንን እየተለመዱ ይሄዳሉ እና እነዚህ መልእክቶችን ይቀበላሉ ማለት ነው። ስለዚህ አይሰሙም ብለን የምናደርገው ነገር ለነሱ በጣም ትልቅ ጎጂ የሆነ ነገር ነው። አይረዱንም ብለን የምናደርገው አይሰሙም ብለን የምናደርገው ወይም ደግሞ እኛ ጋር የሉም ብለን የምናደርገው ነገር በሙሉ እነሱ ላይ ስለዚህ የነሱ የስነ ልቦናው መዋቅር እና የወደፊት ህይወታቸው በቃ መቀረጽ የሚጀምረው እዛች ቦታ ውስጥ ነው ማለት ነው። እኛ አሁን ከተወለደ በኋላ ምግብ እንሰጣለን እና ጎርሳለን ምን እንላለን። ከዛ በኋላ ትልቅ ሰው እንዲሆንልን እንፈልጋለን። ኖ እዛ ነው እንትኑ ምንድነው መሰረቱ የሚጣለው ለማለት ያክል ነው። ስለዚህ ሀብታሙ ለወደፊት መውለድ ስታስብ ቀጣይ ይህን ነገሮችን መለማመድ አለብህ ማለት ነው። በእኔው እያስተማርካቸው እንዴት ነው እንዴት መዝፈን እንዳለብህ፣ እንዴት ማሳጅ ማድረግ እንዳለብህ፣ ህፃኑን እንዴት መዘመር መዝፈን እንዳለብህ፣ ምን አይነት ሙዚቃ ልታሰማው እንደሚገባ
እየተለማመድክ መሆን አለበት። አሁን ነው አይደል? ሰው በጀት ብቻውን በቂ አይደለም። ከበጀት ባለፈ በቃ አሁን እንዴት ነው ምን አይነት ምግብ ነው የምሰጣት ብቻ ሳይሆን ልጁን ምን ያስፈልገዋል የሚለው አንድ ርዕስ መሆን አለበት ነው አይደለም? በአገራችን እንደምታውቀው እውነት ለመናገር ምን አይነት እንክብካቤ ላደርግ፣ ምን አይነት ምግብ፣ ምን አይነት የገንፎ ነገሮችን ላዘጋጅ ነው አብዛኛው ጭንቀቱ። ግን ለዛ ልጅ እንዴት ምን አይነት እንክብካቤ ልስጠው የሚለውን ነገር አይ ቲንክ መለማመድ አለብን ማለት ነው። እያንዳንዱ ወላጅ እናትም ይሁን አባት ለልጁ ሲሆን ፈኒ መሆን አለበት፣ ለልጁ ሲሆን በጣም መቅበጥ አለበት፣ ለልጁ ሲሆን ተረት መለማመድ አለበት። ይህ የእንትን ሁኔታ የሚወስነው ነገር አይደለም። ክብሬን ዝቅ ያደርገዋል፣ ክብሬን ከፍ ያደርገዋል። እንዴት ገና ማህፀን ላለ ልጅ ዘፍናለሁ፣ ለምን ጸሎት አደርጋለሁ የምትለው ነገር አይደለም። ቅድም ደጋግሜ የተናገርኩት ሆድ ውስጥ ያለ ህፃን የሆነ ድምፅ እንኳን ዩ ሲል የሆነ ከፍተኛ ድምፅ ከሆነ ይደነግጣል ማለት ነው። ጃስ ሾክ ይሆናል፣ ይጨነቃል፣ ይሰቃያል፣ ይሸበራል። ሽብር ታውቃለህ? ስለዚህ ትራውማ ውስጥ ነው የሚገባው ማለት ነው። ስለዚህ ቤቱ የሆነ በጣም ደስታ የሰፈነበት መሆን አለበት ማለት ነው። ጥሩ የሆነ ዜጋ እንዲወጣ ይሄ ምንድነው እውቅና ሰጠ ነው ማለት ነው። ተዘጋጅተናል፣ እንቀበልህ ዝግጁ ሆነን እየጠበቅንህ ነው የሚል መልእክት ደግሰን እየጠበቅን እንደው ብዙ ጊዜ ያው ይህን በጣም ይሰማል። አሁን እንትን ፊልሙ ዓለም ማለ አይደለ? በተለይ ወጮች እኮ ልጁ ከመወለዱ በፊት እርግዝና ውስጥ እያለ አልጋው ይሟላል፣ ጫማው ይገዛል። ደግሞ አሁን እንግዲህ ቴክኖሎጂው መጥቷል፣ ጾታም ማወቅ ስለተጀመረ እያንዳንዱ ነገር ተሟልቶ ይጠብቀዋል። ግን አሁን በገጠሩ በኩል ይሄ እንደ ባድ አምልኮ ነው። አሁን ህፃኑ ሳይወለድ እሱ እንዳለ ሆኖ ያ ዝግጅት እንዳለ ሆኖ ሳይኮሎጂካል ችግር እንዳይደርስበት ምን እናድርግ የሚለው ነው አሁን ዋና የዛሬ እሱ ፊዚካል ፋይናንሻሊ እኔ ብዙ ቦታ አልሰጠው በሰውየው ላይ ይሄ አልጋ ማዘጋጀት አይደለም። ሰው አእምሮውን እንዴት አርገን እንጠብቅለት ነው የኔ ሰው ልጁ የሚሰማውን ልጁ ለልጁ ነው እያንዳንዷ ነገር። ለምሳሌ መጨቃጨቅ ቢሆን ይሰማል ብለን ማሰብ ነው። ሶስተኛው ግን እንዳለ መገመት መቻል አለ። ኤግዛክትሊ አለኮ ብለን አንድ ትልቅ እንግዳ አለ። ያ እንግዳ ደግሞ የሚሰማ ነው፣ የሚያዳምጥ ነው። እጅግ በጣም ድንቅ የሆነ ሐሳብ ነውና ይህ ለልጅ የሚሰጥ ፈቃድ እንግዲህ እንደ አሁን ለምሳሌ እያንዳንዱ እየተናገርነው ነው ለልጁ እንፈልጋለን የሚለው እሱን ስለምንፈልግ ደግሞ የምናደርጋቸው አክቲቪቲዎች እንግዲህ እንዳልከው ተለማመድ ያልከኝ መለማመድ አለበት። ተረቱንም ዘፈኑንም መዝሙሩንም ጸሎቱንም አንተና ጓደኞች መለማመድ አለባቸው። ይሄ ለልጁ ፍቃድ መስጠት ነው። ተከታታዮቻችንም እንዲለምዱ እንመክራለን። ስለዚህ ተረት መጽሐፍ ግዙ ነገር የለኝ እንድትለማመዱ ብዬ አይ ሬኮመንድ ዩ በጣም ጥሩ ልጅ እንድታገኙ እጅግ በጣም ጥሩ ያለባችሁ ነው ሬኮመንድ የማደርገው። ኦኬ ቆንጆ ሐሳብ ነው። የህፃን ህይወት ታሪክ ወይም ደግሞ የላይፍ ስክሪፕት የምንለው እነዚህ ነገሮች ይቀርጹታል ማለት ነው። የህይወት ታሪክ ማለት የሰው ልጅ ገና በህፃንነቱ ከአካባቢው የሚቀበለው መልእክት መሰረት በማድረግ ስለራሱና ስለልጁ ዓለም የሚቀርጸው ጥልቅ እምነት ነው ማለት ነው። ኤግዛክትሊ እያንዳንዱ የምናደርገው ነገር በልጁ የወደፊት ህይወት ላይ እጣ ፈንታ አለው ማለት ነው። ላይፍ ስክሪፕት ያልከው ትልቅ ኮንሰፕት ነው። ባይዘይ ላይፍ ስክሪፕት ማለት ልጅ ገና የሚሰጠው ፍቃድ ወይ ደግሞ የሚደረግበት ክልከላ አሁን በትራንዛክሽን አናሊሲስ ቋንቋ ኢንጃንክሽንስ ኤንድ ፐርሚሽንስ ይሉታል። ኢንጃንክሽንስ ያው ክልከላዎች ናቸው፣ ፐርሚሽንስ ፍቃዶች ናቸው። ፍቃዶች መስጠት አይደለ? እውቅና መስጠትና ክልከላ። ስለዚህ ላይፍ ስክሪፕት በእነዚህ መሰረት ነው የሚገነባው ማለት ነው። ለህፃኑ የሚሰጠው ፍቃድ የህፃኑ የህይወት ታሪክ በቃ መጀመሪያ ነው ማለት ነው። ይቀርጻል፣ የሚቀረጽበት ጊዜ ነው ማለት ነው። ኤሪክ በርን በዚህ ላይ እንደሚለው የህይወት ታሪክ ገና ህፃኑ በማህፀን ውስጥ እያለ ከአካባቢው በሚቀበለው መልእክት መሰረት ይቀርጸዋል ብሎ ይናገራል። ስለ ራሱ ያለው እምነት፣ ስለ አካባቢው የሚሆነው ልጁ የሚሆነው ነገር ያኔ ገና የሚቀረጽ ነው ይላል። ህፃኑ
አትፈለግም ወይ ደግሞ ኢንጃንክሽንስ ያልኩትን ነገሮችን የሚል መልእክት ከተቀበለ እኔ አረባም እኔ አልፈለግም የሚል እምነት ይቀረጽበታል ማለት ነው። እዚህ ጋር ተመልካቾቻችን እንዳይረሱት ህፃን ያለ ስናወራ ከመወለዱ በፊት ያለ ማህፀን ውስጥ ያለ ህፃን ማለት ይህ ደግሞ እንዳይረሱት ህፃኑ ወደፊት በራስ የመተማመን አቅሙ እንዲቀንስ ወይ ደግሞ እንዳይኖረው አይደለ ወይ ለጭንቀትና ለድብር ተጋላጭ እንዲሆን ያደርጋል ማለት ነው። በጣም ከባድ ነገር ነው ባይዘይ። ምክንያቱም እኛውን እያወራን ያለ ነው ሳምቲንግ የሆነ በቃ እዚህ ውስጥ ስላለው በቃ በስስት ለምናየው አንድ ህፃን ነው ምን አይነት እንክብካቤ ሊደረግ ምክንያቱም ህይወቱ ባንተ ነው። በላስቲክ ያዘው ሀበል ወላጆች ይህን በጣም ማወቅ አለባቸው። ይህ በቃ እዚህ ውስጥ በእጅ ውስጥ ያለ ሳምቲንግ በጣም ትልቅ ፍቅር ልንሰጠው ትልቅ እንክብካቤ ልንሰጠው ትፈልጋለህ የሚለውን መልእክት ዴይ ቱ ዴይ ልንሰጠው የሚገባ መሆኑን መረዳት አለብን። ባይዘው ይሄ ከባድ አይደለም ለማድረግም ያው ልክ ነው። በጣም ከባድ ነገር አይደለም። ግን ማን ነው አሁን ይሄንን ኃላፊነት የሚወስደው ስትል ግን አሁን ለምሳሌ እናቶች ቅድም ብያለሁ አይደለ በቃ ችግር አለ አውቃለሁ አይደለ የኢኮኖሚ ችግር ሊኖር ይችላል ወይ ደግሞ በማርገዙ የሚቆጭ ሊኖር ይችላል እና ለምንድን ነው ያረገዝኩት ማርገዝ አልነበረብኝም በቃ መከራ በይን በላሁ ምናምን ምንድነው ማረጋው ካልክ ሂሊስንስ በቃ ትራውማስ ይገባል። ያንን ስሜት አውቶማቲካሊ ልጁ ላይ ነው የሚያርፈው። ያ ባድ ማለት ንግግር መጥፎ ንግግር የሆነ መጥፎ ስሜት እሱ ላይ ነው የሚያርፈው። ሶ ትራውማስ ይገባል። ልክ ነው። ምን የሚባል አባባል አለ ማን እንደተናገረው ባላቅም ኢቭን መጥፎ ንግግር ለምሳሌ ምን ሲል ሰማው መሰለ በንጹህ ብርጭቆ ሁለት ውሃ በአንድ ብርጭቆ ሁለቱም ፒውር የሆኑ ውሃዎች ብታስቀምጥና አንደኛውን ቆንጆ ንግግር አሪፍ ንግግር መልካም የሆነ ንግግር የተቀደሰ ሐሳብ ትነግረዋለህ አንዱን ደግሞ ስድብ መጥፎ ነገር ሐሜት የሆነ ብቻ ለአእምሮ የሚከብዱ እና ላይክ ይሄኛው እየጓሸ ይመጣል። ይሄን ትንሽ መጥፎ ነገር የምትናገረው ባይዘይ ራስህ ላይ የሆነ መጥፎ ነገር ብታስብ እኮ እየተወለክ ነው ሪል ማለት ይሄ በጣም ሳይንቲፊክ ነው። ግን በሌላ በኩል ደግሞ ለልጁ ለህፃኑ ማለት ነው ሆድ ውስጥ ያለ ጨቅላ ህፃን ወይ ደግሞ ሴትም ወንድ ትሁን የመኖር ፍቃድ የምንሰጥ ሆነ እንክብካቤ ትፈልጋለህ የሚል መልእክት ከተቀበሉ ምንድነው በእነሱ የሚያድረው ነገር ምንድነው? እኔ እረባለሁ የሚረባ ሰው ነኝ ተፈላጊ ሰው ነኝ የሚል እምነት ይቀረጽባቸዋል ማለት ነው። ይሄ ደግሞ በሚመጣው ህይወታቸው በራስ መተማመን ያላቸው ግልጽ የሆኑ ነፃ የሆኑ ሃፒ የሆኑ ሐሳብን በነፃነት የሚገልጹ ለአገር በጣም አስፈላጊ የሆኑ ብሩህ አእምሮ ይይዛላቸው ዜጎች ይሆናሉ ማለት ነው። በጣም የሚገርም ሐሳብ ነው። መልካም እንግዲህ ፀሐይ እንዳነሳው እንግዲህ ማህፀን ውስጥ ወይ ደግሞ ጽንስ ውስጥ ያለ ህፃን ልጅ በእኛ ሀገር ደግሞ ስናመጣ በተለይ አሁን እነዚህ ነገሮች እንዳለም አቀፍ ስናያቸው ብዙ ሀገራት የሚተገብሩት ነገር ነው። በትምህርቱም ሰፊ የሆነ ግንዛቤ ያላቸው ወደኛ ሀገር ስትመጣ ግን አወላለዱም ማህፀን ውስጥ ያለ ልጅ የሚደረግለት እንክብካቤም እያንዳንዱ ነገር አይተህ ከሆነ ባህል ዶሚኔት ያደርገዋል። ኢቭን እኮ ሆስፒታል ሄደው የማይወልዱ እኮ ሰዎች አሉ እኮ ታውቃለህ። ሶ አሁን እኔ ሞር እንደው ከህይወት ልምድ አንፃርም እንድታወራኝ የምፈልገው ምንድነው ሰዎች አሁን እንደዚህ አሁን አንተ ያልካቸው ህፃኑ ያስፈልጉታል እውቅና ይፈልጋል ብለህ ያነሳቸው ጉዳዮች አሉ። እነዚህ ጉዳዮችን ከባህላችን አንፃር ከአካባቢ ሁኔታ አንፃር ከአቅማችን አንፃር እነዚህ ነገሮች አንስተ ብታስረዳ ሰዎች ግንዛቤ ያገኙበታል ብዬ አስባለሁ። እና ያው በዚህ እንድንጨርስ ምንድነው አንደኛ የችግር አለ የግንዛቤ ማጣት አለ እንት እንዳልከው ሰፊ የትምህርት ማጣት አለ። ሁለተኛ ለሴቶች የሚሰጠው ቦታ ደግሞ አለ። ጀንደር ኢንኢኳሊቲ አለ በአገራችን ግልጽ ነው።
ጀንደር ኢኳሊቲ ብሎ ማውራት ብቻውን እኮ አይደለም። አሁን ወሬው ወክ አድርጓል ወይ? በእርግጥ ለሴቶች የሚሰጠው ለእናቶች የሚሰጠው ቦታ በእውነት ሪያላይዝድ ሆኗል ብለን ብታስብ ገና ነው የሚሆነው። ሁለተኛ ደግሞ ችግር አለ። ችግር ራሱ ያማርራል አይደለም? ችግር አለ። ችግር ስለሚያማርር እናቶች አሁን በእርግዝናቸው ወቅት ከፍተኛ ስራ የሚሰሩ ከሆነ ለችግር የሚጋለጡ ከሆነ አሁን ደግሞ በጦርነት በምናምን ጥይት ምናምን የሚሰሙ ከሆነ የነሱ መማረር በልጁ ባማርሩ ወደሱ ላይ ነው የሚዛመተው ምሬቱ ማለት ነው። ተጽዕኖ ይፈጥርበታል። ምክንያቱም መስማቱ አይቀርም። እያንዳንዱ ይሰማል ብለናል። ባይዞይ ያ ሆድ ውስጥ ያለ ጨቅላ ህፃን የሚሰማ ነው። የሚሰማው በምንድን ነው የሚሰማው? አይዘር ይስቃል፣ ደስ ካለው ደስ የሚል ነገር ከተደረገለት፣ ወይ ደግሞ ይደነግጣል፣ ይሸበራል። ስለዚህ ሰማ ማለት ነው። ገባ? ስለዚህ አሪፍ ነገር በአካባቢው ላይ ጥሩ ነገር ካለ ጃስት ሪላክስስ ይስቃል። የሆነ ደስ የማይል ነገር ከሆነ ከባድ ነገር ከሆነ እናትየዋ በተለይ የምትጨናነቅ ከሆነ የምትሸበር ከሆነ ያ ነገር በሙሉ እሱ ላይ ነው የሚዛመተው ማለት ነው። ስለዚህ this is very important moment ነው። በጣም አስፈላጊ ሞመንት መሆኑን ወላጆች ማወቅ አለባቸው፣ ማህበረሰቡ ማወቅ አለበት ማለት ነው የሚለውን በጣም ላሰምርበት ፈልጋለሁ። በጣም ይሄ በተለይ በጽንስ ውስጥ ያለን ጽንሱን መንከባከብ ላይ ስለ ጽንስ ያለን ግንዛቤ በጣም ወደ ኋላ ይቀረ ነው አይደለም። ተራው ህዝብ ይቅርና የጤና ባለሙያዎቹ በራሱ ይሄንን ነገር እንደ ሲሪየስ ጉዳይ አይተው መልእክት ያስተላልፋሉ ብዬ አላስብም። ሆነ ዘመን በእርግጥ አሁን ማለት ያለበት የሆነ ቅድም እጃችን ውስጥ ያላልኩም አንድ በቃ ተሰባሪ የሆነ እጅግ ውድ የሆነ ነገር በእጃችን ውስጥ ይዘን እንዳለን ማሰብ ያስፈልጋል። ህፃኑ አንድ በጣም ዳያመንድ ነው። ዳያመንድ በእጅ ውስጥ ያለ ቢወድቅ ሊሰበር የሚችል ሊጠፋ የሚችል ማለት ነው። ሶ ይሄን ያክል እንዲህ አይነት ምሳሌነት ብንሰጠው በጣም እንፈልጋለሁና አይ ቲንክ አድማጮቻችንም በደንብ እያዳመጡንና ብዙ ጥያቄዎች ካላቸው ተጨማሪ አስተያየትም ካላቸው በጣም ደስተኞች እንሆናለን። በተለይ የጤና ባለሙያዎች እዚህ ጉዳይ ላይ ሐሳብ እንደሚሰጡበት ተስፋ አደርጋለሁ። ምክንያቱም እኛ አንብበን የተወሰኑ ጥናቶችን ይዘን ነው ሐሳብ እየሰጠን ያለ ነው። የጤና ባለሙያዎች ደግሞ ዲቴል የሚያውቁትን ነገር በኮሜንት ወይም ደግሞ መቅረብ ከፈለጉ ሐሳባቸውን ቢያጋሩን በጣም ቆንጆ ነው የሚሆነው። አሁንም እዚህ ጋር እንድታወራኝ የምፈልገው ጉዳይ አለ። ለምን እንደሆነ ታውቃለህ? አብዛኛው ሰው ኢትዮጵያ ውስጥ አማኝ ነው። አይተህ ከሆነ አማኙ የራሱንም ኃላፊነት ለእግዚአብሔር አደራ ይሰጣል። ለምሳሌ በእግዚአብሔር ወይ በፈጣሪ ጥገኛ መሆን እኮ መልካም ነው። ነገሮችን እሱ ያስተካክላል። ይሄንን እኔም አምንበታለሁ። ነገር ግን እኛ ማድረግ የምንችላቸው ነገሮች አሉ። ለምሳሌ ሰላም መፍጠር ምናምን የምንላቸው ነገሮች አሉና ሁሉንም ነገር ጥቅልል አድርጎ እግዚአብሔር ያውቃል ወይም ደግሞ ፈጣሪ ያውቃል ብሎ መስጠቱ ለህፃኑ እንትን አይልም። ትንሽ የኛንም ኃላፊነት ጠቅልሎ እሱ ያውቃል ብሎ ለምሳሌ አሁን በገጠሩ ማህበረሰብ ውለደው እንጂ ንፍጥልሱ ያድጋ የሚባል አባባል አለ። አሁን እኔ በዚያ አላምንም። ለምሳሌ እግዚአብሔር አሁን በሰዎች ላይ ወይም ደግሞ ፈጣሪ ምንለው ሰዎችን ይመግባል፣ አዕዋፋትን የሚመግብ አምላክ ተብሎ ነው የሚታሰበው። እሱ መልካም ነው እንዳለ፣ ነገር ግን የኛ ኃላፊነት የለም ወይ ሁሉንም ጠቅልሎ ለሱ መስጠቱ? ይሄ እኮ ምን ይባላል መሰለህ? ጭፍን እምነት ይባላል። አሁን ኢትዮጵያ ውስጥ እንግዲህ እስላሙ በራሱ ክርስቲያኑም በራሱ ሁሉም በየራሱ የሆነ እምነት አለው እና ጭፍን እምነት አስፈላጊ አይደለም። እግዚአብሔር ለኛ የሰጠን የማሰብ ችሎታ አለ፣ የመተግበር ችሎታ አለ። ስለዚህ እግዚአብሔር ወርዶ እግዚአብሔርን ያየ ሰው የለም መቼም አላየንም። በተለይ በኦልድ ድሮ ዘመን ያዩ ጥቂት ሰዎች አሉ። እግዚአብሔር ለኛ ግን የማሰብ የመከወን ስራ ሰጥቶናል። የማስተዋል የመገንዘብ
የማድረግ ስለዚህ ያ ነው እግዚአብሔር የሆነ እንዴት ነው አእምሮ የሰጠን ፈጣሪ ለምሳሌ አሁን ችግር አለ ብለናል አይደለ ትልቅ ችግር ውስጥ ያሉ እናቶች አሉ እርጉዝ ሆነው ግን እግዚአብሔር ምን ይሰጣቸዋል የሆነ ትዕግስት ይሰጣቸዋል ጽናት ይሰጣቸዋል ግን የመተግበር የማሰብ ኃላፊነቱ የራሱ የሰውየው ነው ስለዚህ አእምሮ የሚባል ነገር ስለሰጠን ኤግዛክትሊ ኃላፊነትን ወደዛ መግፋት አንተ ማድረግ የምትችለው አይሆንም ለሱ የማድረግ ችሎታ እኮ ነው የሚሰጠው እግዚአብሔር እንጂ እኮ ወርዶ እኮ አይሰራል አብዛኛው ሰው እንደዛ ነው በቃ እግዚአብሔር ይሰጣል ምናምን ብሎ አይደለም አባባሉ ራሱ ትክክል ላይሆን ይችላል ብዬ አስባለሁ ልክ ነው እኮ የማድረግ ችሎታ ግን ችሎታ አቅም አእምሮ ከሰጠ እሱን ነገር መጠቀም መቻል አለብን መጠቀም ማለት ምክንያቱም አእምሮ የሰጠን ነገሮችን ለመለየት ነው እርግዝና ሆድ ውስጥ ያለ ህፃን ምን ያስፈልጋል የሚለውን ነገር ያው ግንዛቤ ያስፈልጋል በርግጥ ግንዛቤ ትምህርት ያስፈልጋል ስለዚህ ያን ደግሞ የሰማ ሰው መተግበር ይችላል ማለት ነው የእግዚአብሔር ስራ ነው ያለው ምንድነው በባህሪያዊ ይሄንበት ነበር ጥሩ እኮ ነው ሰው እኮ እናትየዋ እንዳትወድቅ እንዳይጎዳ ጥንቃቄ እኮ ይደረጋል ግን ሳይኮሎጂካል ኬሩን ግን ብዙ ትኩረት አይሰጠውም የሚለው ነው እንጂ እኮ በባህሪያዊ እኮ ይደረጋል ማለት ነው ስለዚህ ያ ነው መልካም እንግዲህ አድማጮቻችን እንግዲህ ዛሬ ሐሳባችን ትንሽ ኢንተረስቲንግም ነው serious ጉዳይ ነው ሰዎች በተለይ በእኛ ሀገር የተለመደ አይደለም ይሄ ነገር ሰው መለመድ አለበት የሚለው ጉዳይ ለእያንዳንዱ ሰው ሊያውቀው ይገባል የጤና ባለሙያዎችም በተለይ ደግሞ ወደ ገጠሩ ማህበረሰብ ያለው ሰው ይሄንን ትኩረት ሰጥቶበት ምክንያቱም ምን እናወጣው ወጪ የለም ህፃኑን ደስተኛ ለማድረግ ምን ከፍለው ሳክሪፋይ የለም ትንሽ ነገር ነው ለሁሉም እንዲደርስ ሰዎች ያላቸው ግንዛቤ ከፍ እንዲል መሆን መቻል አለበት እንግዲህ በሌላ ርዕሰ ጉዳይ ደግሞ እንመጣለን እዚህ ቪዲዮ ላይ ሐሳብ አስተያየት ካላችሁ ሐሳብ እየሰጣችሁን ሐሳባችንን ከወደዳችሁ ዩቲዩባችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን ለዛሬ ያዝነው ፕሮግራም እዚህ ጋር ያበቃል በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩ እያልን ለዛሬ እዚህ ጋር እናበቃለን